እናስልኝ እሺ እንኳን ደህና መጣሽ እንኳን ደህና ቆያችኝ ብርቱካን እባላለሁ እድሜሽስ ብርቱካን 19 ሞልቶሻል ግን የሆነ 14 ልትይ ብለሽ 19 የገባሽ ይመስላል ይኸውልህ አንድ ፍቅረኛ ነበረኝ እሺ እና በጣም ወደው ነበር ከዛ ልጁ ጥቁር ነው በጣም ምንድነው ጥቁር ነው እሺ እና ምንድነው ጥቁር ቢሆን ታዲያ አና ጥቁር ስለሆነ ይዘሞ ጥቁር ስለማሉት በዚህ ተቀያየ ምን አስጠላይና ምን ማድረግ አለብኝ ልጁ እና አቅላው ይዘሽው ነይና እዚህ ማስቀየር አለብኝ እንዴ ምን አይነት አንቺ ልጅ ምን አይነት ዘረኛ ነሽ ሲጀመር ማለት ነው ሲዘረኛ መገረፍ ነው የነበረባት አይ በደንብ ትልቅ መርፌ ነበር አዎ የታለ ታዲያ እስካሁን አልወጣሽም አመለጠች አዎ ያለች በቦታ ቢሆን ነው እንጂ ጥሩ እሺ ሌላ አለ ሄሎ ጤና ይስጥልኝ አብሮ ይስጥልኝ እኔ ለህክምና አይደለም ምንድነው ካርድ ቆይ ለህክምና ያልሆነ አሁን እዚህ ትንሽ ያስቸግራል ብዙ ሰው ያወረፋውን አይታል ስትገባ ለስለስ ያለ አንድ መርፌ ተሰጥቶታል አይ ግድ ነው አይ ሁሉ መርፌ ምን ልናደርገው ዛሬ አይ ተለሳልሶ ወጥቷል አቤት ይርጋል ወጣላለው ካጋቂ ፈጠን ያለ ምላሽ እድሜስ እድሜ 22 የህመሙ አይነት ጓደኛ ነበረችኝና አመት ከ5 ብር ምናምን ያለ ቆየኝ ጓደኛ ነበረች እና በማል ደግሞ ከጓደኛ ጋር እንደዚህ ማለት ወጣ ያለ ግንኙነት ምናምን እንደነበራቸው ደረስኩባት ማለት እንዲህ በፊክስ ምናምን ግንኙነት እንዳላቸው ማለት ነው ምን በፊክስ ግንኙነት እንዳላቸው ምናምን ደረስሽባቸዋለሁ እና ካንተ ጋር ሆና ካንተ ጓደኛ ጋር በድብቅ ፍቅር ግንኙነት ነበራት ማለት አሪፍ የሚባል ግንኙነት ላይ ነበር ማለት ቆንጆ ፍቅር ላይ ነበር እሺ እና በማል ለሁለት ወራት ያህል ከአንተን ተቆራረጠ ነበር ወደ ውጭ ምናምን ልትሄድ አካባቢ ላይ ይቅርታ ካላደረክልኝ እኔ ዛጄ ሰላም አላገኘም ስትለኝ ጊዜ እሺ ውጪ ባይቀበሉም ይቅር ብያትኝ ወርቄልኝ እሺ እና እዛም ሆና ትደውልልኛለች ግን ውስጤ የሆነ የሚቀበላት አይነት ነገር አልሆነልኝም እንዴት አድርግ ይቅርታ የጠየቀችበት ምክንያት ምንድነው ወደ ማለት እንጃ ብቻ ለኔ ምን አይነት አመለካከት እንዳለ ብዙ ባላቅም ወደ ውጭ ልትሄድ አካባቢ ስትሄድ አካል ቀርበ ይቅርታ ምናምን አለችኝ እዛ ሄዳ ሰላም የምታጣቀውን ብዬ ይቅርታ ሰጥተዋትኝ ያለያያችሁ ነገር ምንድነው ቅድም ያልከው ነገር ምንድነው ጓደኛ ምናምን ያልከው ማለት ከጓደኛዬ ጋር አንድ የሴክስ ግንኙነት እንደነበራቸው ደረስክበት ይሄን አዎ እርግጠኛ ነህ ጠይቂያትኝም አለበለዚያ እውነቱን ካላወጣሽ ይቅርታ አላደርግልሽ ምናምን ቢያትኝ አዎ ተሳስቻለሁ ብላኛለች እሺ ስለዚህ በዚህ ምክንያት ተለያያችሁ መጨረሻ ላይ እሷ ወደ ውጭ ልትሄድ ስትል ይቅር በለኛለች በቃ ሄደች አሁን ታዲያ ምንድነው ተለያይታችኋል ማለት ነው በቃ እንትን እዛ ሆነ አብረ ከኔ ጋር መሆን እንደምትፈልግ ነው የምትነግረኝና እንዴት አድርግ አቆ ያንተ አሁን ፍላጎት ምንድነው የሆነ ውስጤ ብቻ አልጣላትም ልጅቷን ግን ውስጤ ያልተቀበለም የሆነ እንግዲህ ይሄ አንተ ላይ ያለ ከዛ ጓደኛ ጋር ተለያየ ከተቆራረጥክ ያው ተቆራርጠናል በጣም ከባድ ነገር ነው እንኳን ከጓደኛ ጋር አይደለም ከሌላ ሰው ጋርም እንደዚህ አይነት ነገር አድርጋ ማወቅ እና ማረጋገጥ በጣም ከባድ ነው የሚፈጥረው ስሜት ማለት ነው ስለዚህ እንግዲህ ጉዳዩ ያለው አንተ እጅ ላይ ነው ምንም እንኳን ከባድ ቢሆንም ይሄንን ነገር ተቀበያት ይቅርታ አድርጌላት እንደበፊቱ ሆኜ መመለስ ይችላል በጣም ጥቂት ሰዎች ሊያደርጉ ይችላሉ ይሄንን ግን በአጠቃላይ ለሰዎች ሁሉ በጣም ከባዱ ነገር ነው በተለይ ደግሞ ከጓደኛ ሲሆን ደግሞ የባሰ ነገሩም የከፋ ያደርጋል ስለዚህ ይርጋለም ይሄን ከባድ ነገር ማድረግ ይችላል ብሎ የሚያስብ ከሆነ አስቸጋሪ ነገር ነው አሁን በጣም በሁለት ሐሳብ ውስጥ ነው እሱ የተጨናነቀ ያለው ምክንያቱም የሰማው ነገር ያው ከውስጡ ሊወጣ የማይችል ከሆነ ቀጣዩ ቢቀጥልም ራሱ ፍቅሩ ጥሩ ላይሆን ይችላል የሚያስታውስ ከሆነ ሙሉ ግን ይቅርታ ማድረግ የሚችል ከሆነ መቀጠል ከፈልገም ከሷ ጋር መቀጠል ይችላል ግን ያው ውስጥ ኖሮ ያው በሰላም መኖር አይቻልም ብዬ ነው ማስበው እኔም ዳንቺ ነው ማስበው በጣም ከባድ ነው ያው ህክምናውን ስጡኝ ስላለ ይሄ ራስህ ውሳኔ ነው ብለናል ምክር ደግሞ ከዶክተሮቹ ከፈለገ ባይገባበት ይመረጣል ማይሆን ከባድ ስለሆነ ማለት ነው አይደለም ብለሻል እኮ ይሄን አሁን እዚህ ላይ ሲሆን ምን ታቅማሚያለሽ እንዴ ልክ ነው አላቅማማው በጣም ከባድ ነገር ነው ሁሌ የምናነሳው የነጩ ዝሆን ደግሞ የዚህኛው ነጭ ዝሆን ደግሞ የሆነ የሰባት ዝሆኖች ናቸው አንድ ብቻ አይደለም ደግሞ ከጓደኛም ጋር ሲሆን ነገሩ የከፋ ያደርጋል ስለዚህ ቤት ውስጥ እነዛን ሁሉ ሰባት ዝሆኖች እያየ እንዳላይ የሆነው ከሷ ጋር መኖር የሚችል ከሆነ እንግዲህ ታምረኛ ሰው ነው መቀጠል ይችላል ከባድ ነው ግን በጣም ያናድዳል የስልኩ ሁኔታ ማለት ነው ኔትወርክ ምንም
መርፌዎቹ ምንም አልጎደለም እኮ ቁጥራቸው ለመጨረስ ነበር አይደል ሐሳብ ነበረ ያልተሳካም ሄሎ ሌላውን ታዛለሽ የሆነ ነገር አለ ያንቺ ጓኑ መሰለኝ ያስደነግጣቸው ያለ ልክ ሻርገሽዋል አይ እሱ መሰለኝ እንግዲህ ሄሎ ፍጹም ይባላል እድሜ 25 ነው እሺ ፍጹም ምንድነው ምንም እንዴት ያረግሻል ማለት ፍቅረኛ ነበርኝና አሁንም አብሮኛል ግን አንዴ ማለት ኦን ኤንድ ኦፍ የሆነ በጣም ያስቸግረኛል የሆነ ምን እንደሆነ አላውቅም 10 አመት አብረን በፍቅር አሳልፈናል 10 አመት 10 በ15 አመት የጀመርሽው ነው አዎ ማለት ቶሎ ብለህ ካልኩሌት ነው ዘጠነኛ ክፍል እያለ እሺ የሚገርም ነው እና አሁን ምን አሁን ኤንድ ኦፍ ሲቲ እንዴት ነው አሁን ምንድነው ታዲያ የሚሆነው አልገባኝም አሳው ማለት እኔ ለጋብቻ ፕሮፖዝ ያደርገኛል ቢሳስብ እሱ ግን ሌላ ፕሮፖዛል ስፖንሰር ነው እሺ ቀጥይ እና በቃ እኔ ደግሞ በጣም ነው የምወደው በቃ ልረሳው አልቻልኩም በርግጥ አሁን መስራት እንዳለብኝ አሁን እያሰብኩኝ ነው ግን እንደሆነ ግን ያው ያሳለፍናቸውን ነገሮች ሳስብ ፍጹም ሁሉ ከሱ ጋር መጨረሻን ሳስብ ቆይ ፍጹም እንድናወራ ጠይቀዋለሁ ግን ይደክመኛል ምናምን ይለኝና ማለት ከስራ በጣም ቢዚ ነው እንገናኝ በቃ ፍቅር እንሰራለን አብረን እንሆናለን ከዛ ነገር የለውም እኮ አሁን ቆይ ፍጹም የሆነ ኢግኖር ያደርገኛል ፍጹም ይደውልልኛል በቃ ኧረ ፍጹም ይሄም የኛም 10 አመት ፈጀኩ ቆይ አሁን ተለያያችሁ ወይስ ምንድነው አሁንም አብረን እሺ እኔ ግን ሴንስ እኔ ፊልም ማድረገው ነገር አለ ማለት አብሮኝ የሆነው በአካል እንጂ በፍቅር አይደለም ማለት በትክክል የሚያስበው በግልጽ እንዲብሎኛ ቃል እኔና አንቺ እስከመጨረሻው ድረስ ላንቀጥል እንችላለን እና ለጊዜው እንደሆነ ይነግረኛል ስለታይም ደግሞ ፍቅር እንዳለው ለኔ እንክብካቤውን ያሳየኛልና ገብተሃል አዎ ይኸውልሽ ፍጹም ጥያቄሽ በጣም ተገቢ ነው ጥያቄሽ በጣም ተገቢ ነው 10 አመት ሙሉ በጣም ረጅም ጊዜ ነው ረጅም ጊዜ በፍቅር አሳልፋችኋል ስለዚህ የፍቅር ግንኙነቱ ከፍ እንዲልና ወደ ትዳር እንድትገቡ ትፈልጊያለሽ ስለዚህ ይሄንን ደግሞ ነግረሽዋል በተደጋጋሚ አይደለም ግን ሊቀበልሽ አልቻለም አዎ ጭራሽ ደግሞ አብራችሁ መቀጠል እንደማትችሉ ደግሞ መጨረሻችን ምንም እንዳልሆነ አዎ ታዲያ ይሄን ከነገረሽ ያው በግልጽ እየነገረሽ ነው እንደውም ጥሩ ሰው ነው ይሄ ዝም ብሎ አየር ላይ አንሳፎ ከሚታውሽ እንደማይሆን ካሁኑ አስቀድሞ እየነገረሽ ነው ስለዚህ ራስሽንም እርምጃው ሰጂም ጭምር እኮ ነው እንዲያለሽ ያለው ስለዚህ ለአንዴና ለመጨረሻ ጊዜ እኮ ያቃተኝ ምን ላድርግ እኮ አሁን ይኸውልሽ ህክምናው እኮ ይሄ ነው አንደኛ ጊዜን እድሜን ሁሉ አባከንኩ ማለትም የለብሽም ገና 25 አመትሽ ነው ገና ብዙ ነገር ይጠብቅሻል ገና ልጅ ነሽ ሲጀመር ተስፋ የሚያስቆርጥ ነገር ምንም የለም ሁለተኛ ደግሞ ይሄንን ስሜትሽን ለሱ ልትነግሪው ይገባል በቃ ይሄን ሁሉ ጊዜ ቆይተናል ከዚህ በኋላ ወደ ሌላ የህይወት ምዕራፍ መሸጋገር አለብን እንጋባ የሚል ጥያቄ የግድ እሱ አሁን ፕሮፖዝ ያደርጋል ብለሽ መጠበቅ የለብሽም አሁን ተንበረከከ ብሎ መጠበቅ ተስፋ ነው ዝም ብሎ ስለዚህ ያ ካልሆነ አንቺ ራስሽ አናግሪውና ይሄን ፈልጋለሁ ግን ይሄን ልታረግ አልቻልክም ምንድነው ሐሳብህ ብለሽ ንገሪው አይሆንም የሚልሽ ከሆነ የራስሽን ውሳኔ ትወስኛለሽ ደግሞ ፍንጭ ማሳይቶሻል በቃ ማይሆን ከሆነ ተለያይተሽ ሌላ ህይወት ነገር ውስጥ መግባት አለብሽ አይደለም አዎ በጣም ለተከለ አዎ ስለዚህ ንገሪው ሐሳብሽን ግልጽ አድርገሽ ንገሪው ማይሆን ኮን አልፈልግም ልክ የሰጠሽን ምሳሌ ከደገመው እኔና አንቺ አብረን አንሆን የሚልሽ ከሆነ ያለሽ አማራጭ መለያየት ብቻ ነው ከባድ እንኳን ቢሆን የ10 አመት ፍቅረኛን መለየት ግን ለህይወትሽ ስቲ ያንን ከማድረግ ደግሞ ወደኋላ ማለት የለብሽም ግን በ10 አመት ጊዜ ውስጥ ሁሉ አሁንም እርግጠኛ መሆን ካልቻለ በእነሱ ትዳር ሌላ ያው እርግጠኛ የሆነ ነገር የነገራት ማለት ነው ማለት ቢወዳት ወይ ደግሞ ላይገባት ቢፈልግ ቀድሞ በጣም ያው ብዙ ነገሮች ልታይበት ይችላልሽ ግን 10 አመት ከቆያችሁ በኋላ ይሄ ነገር ካለሽ እኔ ቀጥታውን መወሰን አለብሽ ብዬ ነው ማስበው ምክንያቱም አንድ ቀን በቃ ሲለሽ የዛኔ ከምትጎጂ ካሁኑ ራስሽን አሳምነሽ ሌላ የግልሽን ህይወት መቀጠል አለብሽ ራስሽን ማለማመድ አለብሽ ከሱ ጋር ለመለያየት ማለት ነው ያዋኛል ለምን ማረግ እንዳለብኝ ያዋኛል በጣም አመሰግናለሁ በጣም ነው እሺ ፍጹም እናመሰግናለን